አይ ገዛኸኝ። ከዕለታት አንድ ቀን በዚህ በሰለጠነው ዘመን በመምህራን በአዋቂዎች ሀገር፣ በአስታራቂዎች በደጋጎች ሰፈር፣ በጸሎተኞች በቀዳሾች መንደር ከበሳል ጥሬ ላይ ጠፋ ነገር ብልጥነን የሚሉ በቅናት የታወሩ በክፋት የሰከሩ መጥፎ የሚሰሩ ሊቃነ ክፉነታቸው ግብረ እኩይ ሲሰሩ ሰይጣንን የሚያስቀኑ ባለንጀሮች ነበሩ። አንዳች ነገር ጠብላ የሌላቸው ላያገኙበት ምንም ላይጠቅማቸው ሰው ሊጎዱ እንቅልፋቸው አጥተው አቻቸው ስላገኘ ስለበለጣቸው ቅናቻ እኮ ነው። አይ ሰው ዘንድሮ ሳጥናኤል ከውስጣቸው አድሮ ተንኮል ሲጎነጉኑ ውላደሩ ንጹሕ ሰው ሊጎዱ ብዙ ተማከሩ። ከዛ የትና እንዴት እንደሚገድሉ ክፉ ሊያስቡ ዝም ብለው እያሉ ስሙ እኔ ሐሳብ አለኝ አላቸው። ከእነሱ አንዱ ቅናት ያነደደው ቤት ውስጥ እያለ እናቃጥለው እንደማይወጣ እሳት እናጋየው ብሎ ዝምታውን ገፈፈው። አለ ሌላ አይሆንም ብንታወቅስ ደግሞ ድንገት ሰው ቢያየንስ መቼም መጥፎ ሐሳብ ካለ ከጎኑ ሁሌም ፍራቻ አለ እና አንዱ የፈራ ተቃወመ። ከዛም ዝምዝም ሆነ። እንደገና ጸጥታ ሰፈነ። በእርግጥ የማይካድ ነገር በማህል ያልተሳካ ሙከራ ነበር። ከማይጠብቁት ከእንዳልካቸው የሰማው በመድገም ነው የሚታወቀው እንጂ ሐሳብ በማፍለቅ እስከዚህም ነው። ለማንኛውም የአቅሙን አዋጣ። ጥሩ ያለውን ሐሳብ አመጣ እና ምርጥ ሐሳብ እንዳመጣ ለማሳየት እየዛተ እየተቆጣ እርግጠኛም ስላልሆነበት እንደ ጥያቄ አይነት ለምን አናስደግምበትም እና ለምን አናሳብደውም? ከሰውነት ውጭ አናደርገው? ጨርቁን አናስጥለው ብሎ ከእነሱ እኩል እንዲያዩት ሐሳቡን እንዲያደንቁለት የሕይወቱ ድል ሊቦርቅ አይናቸው እያየ ቢጠብቅ እነሱ ግን እንደለመዱት ሐሳቡን ሳያላመጡት ባልሰማ አለፉት። ይልቁንስ ሊሰሙት ከሚችሉት ሰው ሌላ ሐሳብ መጣላቸው። በገደል እንወርውረው አለ ሌላ ቅናት ያንገበገበው። ከገደሉ አፍ እንውሰደው እና ምስክር የሌለው ከኋላውን እንገፍትረው። ግን ይሄም አላሳመናቸውም። እንደ መፍትሄ አልተቀበሉትም። ሙሉ በሙሉ አልተስማሙም። ሌላው ከመሃላቸው ተቃወመ። እንዲህማ አይሆንም፣ ብልጥ ነው አታቁትም፣ ጭራሽ አንሸውደውም፣ ያቀና ለአምነው አይሄድልንም አለና ፈርቶ አስፈራቸው። ወዲያው ተስፋ አስቆረጣቸው። አሁንም አልሆነም፣ ይሄም አላለፈም። እንዲህ እያሉ የተሰጣቸው ጭንቅላት በቀናው ብዙ የሚሰራበት የክፋቶች ክፉ ሲጥዱበት ተንኮል ማግደው ሲያማስሉት ክፋት ይዞ ቀረ፣ ክፋት አደረበት። ብቻ አንድ ክፉ ሐሳብ ሲጥሉ ሌላ ክፉ ሐሳብ ሲፈጥሩ አንዴም ዝም ብሎ ሲፈሩ አንዴም ዝም ብሎ ሲደፍሩ ከቶ ቆዩና እየተከራከሩ ተራው ደረሰና ሌላ ተንጣጣ። ልክ እንደተበደለ ፎከረ፣ ተቆጣ። ካፒቴናቸው ነው ዋናው ባላንጣ። በእነሱ አባባል ምርጥ ሐሳብ አመጣ። የገዛኸኝ ሐሳብ ሚዛን ገፋ፣ ፈገግታ ፊታቸው ላይ ተፋ። የድጋፍ ምልክት ራሳቸው ነቀነቁ። ጥሩ ነገር ፈጥረው እንደተራቀቁ ሀገር የሚቀይር ሕግ እንዳጸደቁ እርስ በርሳቸው ተደናነቁ። የድጋፍ ምልክት አንጸባረቁ። በደስታ እየተያዩ አብረው ሳቁ። ከዛም እንደተስማሙት እንደ ሐሳባቸው ጨለማን ተግነው አብረው ወጥተው ጥልቅ ጉድጓዳቸው ጠንክረው ቆፍረው እርስ በርሳቸው ችርስ ተባብለው የማያስተኛ መጥፎ ሥራ ሰርተው እነሱ ግን ተኙ በቤታቸው ገብተው።
ታዲያ ጎህ ሳይቀድ በሌሊት በጨለማ የአዕዋፍ ዜማ እንኳን ሳይሰማ ጤዛ ሳይረግፍ ገና በጠዋቱ ተሰማ መልካም ሰው መሞቱ። ያላሰበው መርዶ መንደሩ ተረዳ፣ ዋይታ ለቅሶ ሆነ ሁሉም ሰው ተጎዳ። ወገን እያለቀሰ ታቅፎ የወዳጁ ሬሳ ከጥልቅ እንቅልፉ ገዛኸኝ ተነሳ። እናም እንደ ፍላጎቱ ሐሳቡ ሰምሮለት በውስጡ ከልብ ደስ ብሎት ወዳጁ የተነጠቀ አዛኝ ተመስሎ የክፋት ጭፍራዎቹ ከኋላ አስከትሎ ሊያይ እኮ ነው ሊያረጋግጥ ብቅ ብሎ ለምን መሰላችሁ? እንደ ሐሳባቸው ከሆነላቸው እንዳለሙት ከሰመረላቸው ወንድማቸው ያጡ ያዘኑ ሊመስሉ ሊያለቅሱ ሊያዝኑ እኔን ሊሉ ግንቡ ተደግፈው ብቅ ብለው ቢያዩ ያ ነበር ሊሆን የተደገሰለት በቅናት ሊጠፋ የተመከረበት ሳይሄድ አድሮ እንቅልፍ ተጭኖ ከቤቱ ከግቢው በጤናው በሕይወት ጋቢው ለብሶ ቁጭ ብሎ አገኙት። አይ ገዛኸኝ የሰው ሳይሞት ማለት እንዳው ባልከፋ ነበር። የሚያሳዝነው አልፎም ልብ የሚነካው እዚህ ላይ ነው ያለው። ከጎረቤቱ አለፍ ብሎ ሲያይ የራሱ ጉድ ሆነ የሚጸጽት ጉዳይ። ምድር ዞሮችበት ጨለመበት ሰማይ ደርሶ ሲሆን የነበረው ከቶ ማመኑን አቃተው። የእናቱ ወንድም በገዛ አጎቱ የሚሳሳላት ብቸኛዋ እህቱ ድንገት ዛኔ ተረድቶ ደንግጦ ግራ ተጋብቶ ያላሰበው ድቡዳ ወርዶበት የሚይዘው የሚጨብጠው ጠፍቶ ከልብ አዝኖ ሲያለቅስ አይቶት እሱም ደንግጦ የሚለው ጠፍቶ ኩርምት ብሎ ቀረ ፈዘዘ ባለበት። የራሱ ተንኮል አፍርሶበት ቤቱ ለሌላ ያሰበው ሞት አልፋበት እናቱ። አይ እናቷ ትደፋ ያች ድሃ እናቱ ስንትን አይታ ለማቅናት ሕይወቱ ራሷን ጥላ ሕይወቷን ገብራ ስለሱ ተዋርዳ ወጣ ከሰው ተራ። ደስታ ርቋት ሳታይ ፈገግታ ለፍታ ጥራ የስንቱን ፊት አይታ ሰው ይሆናል ብላ ሰው አግኝታ ሳይጎድልበት ሁሉንም አድርጋ እናት አባት ሆና ጥራ አሳድጋ እህል ዘርታ እንክርዳድ አፈራች ጠዋሬ ብላ ገዳይዋን ወለደች። እና ልጇ ደርሶ ልታርፍ ሲገባ ማልዳ ተነስታ እንዳይረፍድበት ተንበርክካ ምድር ሳይቆረቁራት እጆቿን ዘርግታ ሳይደክማት አንጋላ በእምነት እንዲያያት እንደ ወትሮ እንደ እናቷ ፈጣሪዋ አምና ከለላ እንዲሆናት እሱን ተማጽና እንዲህ ስትል አምላኳን ለመና። አምላኬ ሆይ ስማኝ፣ እነሆ የዕለት ጉርሻዬን አትንሳኝ፣ እንደ ፈቃድህ ያላየሁት ስጠኝ፣ ካላሰብኩት ክፉ ሁሉ አድነኝ፣ ከማንኛውም መጥፎ ጠብቀኝ አለችና ጸሎቷ ሳርጋ ለተሻለ ቀን ተስፋ አድርጋ አምና ፈጣሪዋ ጋር ብትጠጋ ሁሉም እርሱ ላይ ብትጥለው አጋጣሚ ሆኖ የሰው ዕጣ ፋንታ ለየቅል ሆነና ቀኗና ጸሎቷ ገበያ ልትደርስ ሳይረፍድ በማለዳ ስትሮጥ ስትጣደፍ ወረደባት አደጋ። ባይኖራትም ሀብት ወርቅ እንደ ደንቡ ታማ ሳትጠየቅ ሳትናዘዝ በቅጡ ሳትሰናበት አንድ ልጇን እንኳን አደራ ሳትልለት ታዲያ ይታደሉታል እንጂ አይታገሉት። እንዲህ ታደለችና አትታደሉት። እድሏ ሆነና ገዳያ ወለደች። በወጥመዱ ተጠልፋ ወደቀች። በጉድጓድ ልጇ ድፍት ብላ ቀረች። አይ መክፋቱ ሰው ዘንድሮ የየዋሆች አምላክ ባይኖር ኖሮ የሰው ልጅ እንደ ክፉ ድርጊቱ ስንቱን ይቀብረው ነበር በሕይወቱ።